ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት 12ኛ ክፍል ስታቲስቲክስ ላይ ሳምፕሊንግ ቴክኒክ ነው። ሳምፕሊንግ ቴክኒክ ላይ ሳምፕሊንግ ማለት ምንድን ነው? ኢት ኢዝ ኤ ፕሮሰስ ኦፍ ሰሌክቲንግ ኤ ሰብሴት ኦር ሳምፕል ፍሮም ላርጀር ፖፑሌሽን ቱ ሜክ ኮንክሉዥን አባውት ዘ ሆል ፖፑሌሽን። ለምሳሌ ሐኪም ቤት ትሄዳላችሁ፣ የተወሰነች ደም ትቀዳለች እና ያቺ ምን ትባላለች? ናሙና ትባላለች ማለት ነው። ኢትስ ኤ ፕሮሰስ ኦፍ ሰሌክቲንግ ሰብሴት ኦር ሳምፕል። ያቺ የምትወሰደው ደም ምንድነች? ናሙና ወይም ሳምፕል ትባላለች። ፍሮም ዋት ኤ ላርጀር ፖፑሌሽን። ላርጀር ፖፑሌሽን የተባለው እናንተ ውስጥ ያለው ደም ብዙ አብዛኛው ማለት ነው እና ከሱ ላይ የተወሰነችን የምትወሰደው ሳምፕል ትባላለች። ቱ ሜክ ኮንክሉዥን አባውት ዘ ሆል ፖፑሌሽን ማለት እናንተ ስለ ጤንነታችሁ የሚናገር እና ከዛ ከደማችሁ ውስጥ የተወሰነ ተወስዶ ስለዚህ ሙሉ እናንተ ውስጥ ያለውን ደም ባህሪና ያለውን በሽታ የሚታወቅበት ስለሆነ ኮንክሉዥንን ማለት በሽታውንም ምንድነው ሊሆን የሚችለው ተብሎ ሊገመት ይችላል ማለት ነው። ለምሳሌ ኤችአይቪ መለካት ቢፈለግ ከሰውየው ደም ውስጥ የተወሰነ የደም ትወሰዳለች። ያቺ ደም ኤችአይቪ ፖዘቲቭ ከሆነች ሰውየውም ፖዘቲቭ ነው ተብሎ ይታሰባል እና ስለዚህ ለዚህ አይነት ሁኔታ ይጠቅመናል ሳምፕሊንግ። ሪዝን ኦፍ ዩዚንግ ሳምፕሊንግ ኢት ኢዝ ኮስቲ ኦር ታይም ኮንሱሚንግ ቱ ስታዲ ዘ ኢንታየር ፖፑሌሽን። በጣም አድካሚ እና ጊዜ የሚወስድ ስለሆነ ሳምፕሊንግ ለዚህ ጊዜ ይጠቅማል ማለት ነው። ሰምታይም ኢት ኢዝ ኢምፖሲብል ቱ አክሰስ ዘ ሆል ፖፑሌሽን። ያ ማለት መለካት የፈለግነውን ነገር ሁሉንም ማግኘት የማንችልበት ሁኔታ ሊኖር ይችላል። ለምሳሌ የሰውን ደም አሁን ሙሉ ቀርተን አክሰስ እናድርግንም ሰውየው ሊሞት ይችላል እና ያንን ነገር ማድረግ የማንችልበት ሁኔታ ካለ ያና ሁሉንም ፖፑሌሽን ወይም መለካት የሚፈለገውን ነገር ሙሉንም አክሰስ ማድረግ የማንችል ከሆነ ያ ሁኔታ ሲኖር ሳምፕሊንግ ቴክኒክ እንጠቀማለን ማለት ነው። ከዚያ ባለፈ ዘ ሳምፕል ካን ጊቭ ክሎዝ ሪዛልት ቱ ዘ ሆል ፖፑሌሽን ማለት ነው። ያ ማለት ሙሉ ደማችንን ብንለካውና ያችን ትንሽ የተወሰደችን ስንለካው ተቀራራቢ ወይም ተመሳሳይ ውጤት የሚመጣበት ሁኔታ ስላለ ከዚህም አንጻር ምን እንጠቀማለን? ሳምፕሊንግን እንጠቀማና ድካማችንን ይቀንሳል ማለት ነው። ከዛ ሳምፕሊንግን በምን አይነት መልኩ እንሰራለን የሚለውን እናያለን። ታይፕስ ኦፍ ሳምፕሊንግ ቴክኒክ ራንደም ሳምፕሊንግ እና ራንደም ሳምፕሊንግ የሚባላል። መጽሐፋችሁ ላይ ራንደም የለም፣ ያው የተወሰኑት ምን ምን እንዳሉ ሃይላይት አሳያቸዋለሁ። ራንደም ሳምፕሊንግ ማለት በዘፈቀደ ወይም ፕሮባቢሊቲ ሳምፕሊንግ ነው። እጣ ፋንታ ነው፣ በቃ ፕሮባቢሊቲ ሳምፕሊንግ ነው። ኢት ኢዝ ኢንዲፔንደንት ኦፍ ዘ ሰሌክሽን ኦፍ ዋን ኢንዲቪዱዋል ዳዝ ኖት ኢንዲፔንደንት ነው ይሄ ራንደም ሳምፕሊንግ። ያ ማለት አንደኛው ዘ ሰሌክሽን ኦፍ ዋን ኢንዲቪዱዋል ዳዝ ኖት ኢንፍሉዌንስ ዘ ሰሌክሽን ኦፍ አናዘር። አንደኛው መመረጥ ሌላኛው መመረጥ እና ላለመመረጥ ምንም ተጽዕኖ ወይም አስተዋጽኦ የለውም ማለት ነው። ከዛ ዘ ሜቶድ ኦፍ ሰሌክቲንግ ሳምፕል ፍሮም ኤ ላርጀር ፖፑሌሽን ዌር ኤቭሪ ፓርትስ ኦፍ ዘ ፖፑሌሽን ሃዝ አን ኢኳል ቻንስ ኦፍ ቢንግ ሰሌክትድ። እያንዳንዱ ፖፑሌሽን አባል ምንድነው ምን አለው ማለት ነው? የመመረጥ እድል አለው ማለት ነው። ነን ራንደም ከሆነ ደግሞ ይሄኛው ኢትስ ኤ ሜተድ ኦፍ ሰሌክቲንግ ሳምፕል ፍሮም ኤ ላርጀር ፖፑሌሽን ቤዝድ ኦን ሰብጀክቲቭ ክራይቴሪያ ራዘር ዛን ራንደም። ሁሉም ከፖፑሌሽን ውስጥ ሳምፕል ሆኖ የመመረጥ እድል እኩል እድል የለውም ማለት ነው። ከዛ አድቫንቴጅ እና ዲስአድቫንቴጆች አሉ። እነዚህን ቪዲዮውን ፓውዝ አድርጉና አንብቧቸው። ራንደም ሳምፕሊንግ ከሆነ ቢያዝ አለው አይሚን ኖ ቢያዝ፣ ምክንያቱም አድሎ የለውም። ሁሉም ፖፑሌሽን እኩል እድል ነው ያለው የመመረጥ ሳምፕል ሆኖ የመመረጥ ማለት ነው። ከዛ ኮስቲ ነው እዚህ ጋር ዲስአድቫንቴጁ ማለት ነው። አድቫንቴጆቹ ኖ ቢያዝ፣ ሪዛልት ካን ቢ ጀነሬትድ ቱ ዘ ፖፑሌሽን፣ ኢንሹር ኦል ፓርትስ ኦፍ ዘ ፖፑሌሽን ሃቭ ኤ ቻንስ ቱ ቢ ሰሌክትድ። ከዛ ኖት ኦልዌይስ ፊዚብል ነው፣ የፊዚብል ላይሆን ይችላል። ታይም ኮንሱሚንግ ነው። ራንደም ሳምፕሊንግ ነው። ነን ራንደም ሲሆን ኮስት ኢፌክቲቭ ነው። ፊዮር ሪሶርስ ዛን ራንደም ሳምፕሊንግ ሳይፈልግ ኮስት ኢፌክቲቭ ነው። ከዛ ወርክስ ዌን ኤ ፖፑሌሽን ኦፍ ሊስት ኢዝ ኖት አቫይሌብል። ከዛ ዩስፉል ፎር ኤክስፕሎራቶሪ ሪሰርች። እነዚህ አድቫንቴጁ ናቸው ለነን ራንደም ሳምፕሊንግ። ከዛ ሃይ ቢያስ አድሎ ያለበት ነው። ያ ማለት
እያንዳንዱ ፖፕሌሽን አባል ሳምፕል የመሆን እድሉ እኩል አይደለም ማለት ነው። ከዛ ሪዛልት ኦፍን ካን ኖት ቢ ጀነሬትድ ቱ ዘ ሆል ፖፕሌሽን ያ ማለት እነኛ የምንወስደው ሳምፕል ከፖፕሌሽኑ ጋር ላይመሳሰል ይችላል ማለት ነው። እና ያ ነገር ስላለ በዛ በሳምፕላችን መሰረት ለፖፕሌሽኑ ጀነራላይዝ ብናደርግ ኦልሞስት እኛ የወሰድናቸው ሳምፕሎች ፖፕሌሽኑን ላይወክልልን የሚችሉበት ሁኔታ አለ። ከዛ ለስ ኢን ኳንቲቴቲቭ ዳታ በኳንቲቴቲቭ ዳታ ላይ ብዙም ጊዜ አንጠቀመውም። ስለዚህ ይሄ ዲስአድቫንቴጅ አለው ማለት ነው ራንደም ሳምፕሊንግ። ከዛ እያንዳንዳቸውን እስኪ እንይና ራንደም ሳምፕሊንግ መጽሐፋቸውም ላይ እንዳለው ኤቭሪ ሜምበር ኦፍ ዘ ፖፑሌሽን every member of the population has equal chances of being selected as a sample ሳምፕል ሆኖ የመመረጥ እያንዳንዱ ሁሉ ፖፑሌሽን ወይም የሚመረጥበት ነገር ሳምፕል ሆኖ የመመረጥ እድላቸው የሁሉም እኩል ነው ማለት ነው። ማለት ላይ ሲምፕል ራንደም ሳምፕሊንግ ላይ ከዛ ሲስተማቲክ ራንደም ሳምፕሊንግ ላይ ከሆነም ምንድነው ደግሞ የምናደርገው ኤቭሪ ኔክስት ሳምፕል ኢዝ ሰሌክትድ ባይ አዲንግ ኤ ኮንስታንት መልቲፕል ኦፍ ዘ ፕሪቪየስ ሳምፕል ነው ማለት ነው። ከዛ ለምሳሌ የፖፑሌሽኑ ቁጥር ይኖረናል፣ ነምበር ኦፍ ሳምፕል ሪኳየርድ ይኖረናል። ከዛ የምናደርጋለን ኮንስታንቷን ኬዝ ኢኳልስ ቱ የፖፑሌሽኑ ቁጥር ሲካፈል ለሳምፕሉ ለሚፈለገው ሳምፕል ሊሆን ይችላል ማለት ነው። ስለዚህ ከአንድ እስከ ኬ የሆነ ቁጥር እንትላለው ማለት ነው። ኬ ፖፑሌሽኑ ሲካፈል ለሳምፕል ሳይዙ ምን ያክል ሳምፕል ነው የሚፈለገው የሚባል ይኖራል። ከዛ የፖፑሌሽኑ ቁጥር ይታወቃል። እሱን አከፋፈልና የኬ ዋጋ ይሆናል። ከዛ ከአንድ እስከ ኬ ባለው መካከል የሆነ ቁጥር ራንደም ሊመርጣለሁ። ከዛ በኋላ ከዛች ቁጥር በኋላ ማንን እደምራለሁ? ኬን እየደመርኩ እሄዳለሁ ማለት ነው። ኬን እየደመርኩ እሄዳለሁ። ወይም አርትሜቲክ ሲኩዌንስ ነገር ነው የሚመጣው። ሰሌክቲንግ ራንደም ነምበርስ ቢትዊን ዋን ኤኒ ከአንድ ለምሳሌ ሁለትን ከመረጥኩ ወይም አንድን ከመረጥኩ ከዛ በኋላ ኬን እየደመርኩ ነው የሚሄደው። ስለዚህ ሳምፕል ዋን ኤስኤን ኢዝ ኢኳልስ ቱ ኤስ ዋን ፕላስ ኤን ማይነስ ዋን ዝሆል ኬ ይሆናል ማለት ነው። ስለዚህ ኤስ ዋን ሲሆን ሁለተኛው ሳምፕል ምን ይሆናል? ኤስ ዋን ሲደመር ሁለት ሲቀነስ አንድ ኬ ይሆናል ማለት ኤስ ዋን ሲደመር ኬ ሳምፕል ቱ ምን ይሆናል? ኤስ ዋን ሲደመር ቱ ኬ ሳምፕል ስሪ እንደዚሁ እያለ ይቀጥላል ማለት ነው። ከዛ ስትራቲፋይድ ሳምፕሊንግ ቴክኒክ አለ። ስትራቲፋይድ ሳምፕሊንግ ቴክኒክ ላይ ምንድነው የምናደርገው መሰላችሁ? the population is divided into distinct subgroups ወይም it is called ስትራታ ይባላል ማለት ቤዝድ ኦን ሰም ካራክተሪስቲክስ ያ ማለት የተሰጠንን ፖፑሌሽን ወደሆነ ስትራታ እንከፋፍለዋለን። ያ ማለት የሆነ ሁኔታ የሚለያዩበትን ነገር ከዛ ከፖፑሌሽን ውስጥ የሆነ ነገር እንመርጥና ለምሳሌ እድሜ ሊሆን ይችላል፣ የትምህርት ደረጃ ሊሆን ይችላል፣ ጾታ ሊሆን ይችላል፣ የገቢ ሁኔታ ሊሆን ይችላል እና በሆነ መስፈርት እናወጣና ከዛ በዛ ሁኔታ እንለያየዋለን ማለት ነው። ምኑን? ፖፑሌሽኑን። ፋይናሊ ሰሌክት ሳምፕል ፍሮም ኢች ሰብ ግሩፕስ ከነዛ ከከፋፈልናቸው ውስጥ ወይም ስታርታም ከምንላቸው ውስጥ በሲምፕል ራንደም ሳምፕሊንግ ቴክኒክ ወይም በሲስተማቲክ ራንደም ሳምፕሊንግ ቴክኒክ እንመርጣለን ማለት ነው። በእንትኖቹ መካከል ምን አለ? በስትራታዎቹ መካከል ምን አለ ማለት ነው? ልዩነት አለ ማለት ነው። በኤጅ ከሆነ ለምሳሌ ጀንደር ከሆነ የምንለያየው ሴትና ወንድ የሚል ወይም ሜልና ፊሜል የሚባል ግሩፕ ይኖራል ማለት ነው። ስለዚህ ሜሎቹ ሌላ ናቸው፣ ፊሜሎቹ ሌላ ናቸው እና ሁለት ግሩፑ በስትራታዎቹ መካከል ምን ይኖራል ማለት ነው? ልዩነት ይኖራል ማለት ነው። ስትራቲፋይድ ሳምፕሊንግ ስትራቲፋይድ ከሆነ ከዛ ምን አለ? ፕሮፖርሽናል እና ዲስፕሮፖርሽናል አለ። ከዛ ወንድና ሴት ብለን ከከፈልናቸው ወንድና ሴት ብለን ከከፈልናቸው በኋላ በሁለት አይነት መልኩ ልንመርጥ እንችላለን ማለት ነው። ሳምፕሉን ፕሮፖርሽናል ስትራቲፋይድ ሳምፕሊንግ እና ዲስፕሮፖርሽናል ስትራቲፋይድ ሳምፕሊንግ የሚባል። ፕሮፖርሽናል ከሆነ ሳምፕል ሳይዝ ፍሮም ኢች ስታርተም ኢዝ ፕሮፖርሽናል ቱ ዜር ሳይዝ። ለምሳሌ 10 ሰው መምረጥ ከተፈለገ 50 ወንድና
መቶ ሴት ቢኖር 150 ሰው ኖሮ 50 ወንድና 150 ሴት 50 ሴትና 50 ወንድ ኖሮ 10 ሰው ነው መምረጥ የተፈለገው። በፕሮፖርሽናል ጊዜ የወንዶች ቁጥር የሴቶች ቁጥር 100 ስለሆነ የወንዶች ግማሽ ስለሆነ የሴቶች ምን ይበዛል? ሳምፕል ምን ማለት አለበት ማለት ነው? መብዛት አለበት። ለምሳሌ ሴቶች 7 ሊመረጡ ይችላሉ። ምክንያቱም 100 ናቸው። ወንዶቹ 50 ስለሆኑ ለነሱ ወንዶቹ ደግሞ 3 ወይም 4 ማነስ አለበት ማለት ነው። ፕሮፖርሽናል ያ ማለት ፖፑሌሽን ውስጥ ካላቸው ቁጥር አንፃር ሳምፕሉ ሊኖር የሚችለው በዛ የሚወሰን ከሆነ ፕሮፖርሽናል ነው። ዲስፕሮፖርሽናል ስትራቲፋይድ ሳምፕሊንግ ከሆነ ግን እኩል ነው የሚሆነው። ያ ማለት 50 ወንዶች አሉ፣ 100 ሴቶች አሉ። ስለዚህ ከሴቶችም ከወንዶችም እኩል ሳምፕል ከወሰድኩ ያ ማለት 5 ሴት 5 ወንድ ወስድ ከሆነ ዲስፕሮፖርሽናል ስትራቲፋይድ ሳምፕሊንግ ይሆናል ማለት ነው። ከዛ ክለስተር ሳምፕሊንግ የሚባል ነገር አለ። ክለስተር ሳምፕሊንግ ላይ ለምሳሌ ያ የምከፋፈልበት ልክ የስትራታን እንደከፋፈልኩበት ወደ ሰብ ግሩፕ ነው የሚቀያየረው። ነገር ግን በዚህ በክላስተር ሳምፕሊንግ ጊዜ ከፖፑሌሽኑ ጋር ምንድናቸው? ተመሳሳይ ናቸው። በእንትኖቹ ወይም በክላስተሮቹ መካከል ልዩነት የለም። ያ ማለት ለምሳሌ በክላስተር ሁለት ቦታ በከፍለው የሆኑ 150 ያልኳችሁን ሴትና ወንድ ብዬ ነው የከፈልኳቸው። ወንዶችና ሴቶች እንግዲህ ይለያያሉ። በምን? በጾታ። ስለዚህ ስታርተም ዋን ፊሜል ግሩፕ ቢሆን ስታርተም ቱ ሜል ግሩፕ ቢሆን በስታርተሞቹ መካከል ምን አለ? ልዩነት አለ ማለት ስትራቲፋይድ ሳምፕሊንግ ሲሆን ማለት ነው። በክለስተር ሳምፕሊንግ ጊዜ ግን በክላስተሮቹ መካከል ምንድን ነው? ልዩነት የለም። ራንደም ዝም ብዬ ነው የምከፍላቸው ማለት ነው። ያ ማለት ወንድና ሴት ብዬ ሳይሆኑ ከፍላቸው ሁለቱም ለምሳሌ ክላስተር ዋን እና ክላስተር ቱ ብዬ ከፍላቸዋለሁ። ክላስተር ዋን ላይ ወንድም ሴትም ይኖራል። ክላስተር ቱ ላይ ወንድም ሴት ምንም ክራይቴሪያ አይኖረኝም። ዝም ብዬ ነው የምከፋፍላቸው ማለት ነው። ስለዚህ ምን ይኖራል ማለት ነው? ልዩነት ተመሳሳይነት አለ ማለት ነው በምኖቹ በክላስተሮቹ መካከል። ከዛ እነዚህ ክላስተር ያልኩት አለ የከፈልኩት አለ። ከዛ የተከፈለውን አንደኛውን ነው የምወስደው ማለት ነው። አንደኛው ሙሉ ክላስተሩን ወስዳለሁ ማለት ነው ከመርጬ። መልቲ ስቴጅ ክላስተር ሳምፕሊንግ ሲሆን ለምሳሌ ስለምናያቸው ሁሉንም ቀጣይ እዚሁ ቪዲዮ ላይ መጨረሻ ላይ እናያለን። መልቲ ስቴጅ ክላስተር ሳምፕሊንግ ከሆነ ይሄን ክላስተር ሳምፕሊንግን 2-3 ጊዜ እንሰራዋለን ማለት ነው። ይሄኛው አንድ ጊዜ ነው የሚሆነው፣ ያኛው ደግሞ 2-3 ጊዜ ይደገማል ነው። ኢት ኢዝ ኤ ኮምፕሌክስ ፎርም ኦፍ ክላስተር ሳምፕሊንግ ዌር ሳምፕልስ አር ቴክን ፍሮም ሰቨራል ክላስተርስ። ብዙ ክላስተሮች ይኖራል። ክላስተር ሳምፕሊንግን መልቲፕል ታይምስ እሱን አፕላይ ስናደርግ ያው መልቲ ስቴጅ ክላስተር ሳምፕሊንግ ወይም መልቲ ስቴጅ ሳምፕሊንግ ብለን እንጠራዋለን። ከዛ ታይፕስ ኦፍ ነን ራንደም ሳምፕሊንግ አለ። ነን ራንደም ሳምፕሊንግ ግን ሳምፕሎቹ እኩል የመመረጥ እድል የላቸውም። ኮንቪኒየንስ ሳምፕሊንግ ማለት ለምሳሌ ሳምፕል who are easiest to reach እናንተ ያንን ሳምፕል ለመምረጥ ምቹ ሁኔታ የሚፈጥርላችሁን ነገር በዛ መሰረት ተመስርታችሁ የምትመርጡት ሳምፕል ከሆነ ምን ይባላል? ኮንቪኒየንስ ሳምፕሊንግ ይባላል። ያ ማለት ሆል ፖፑሌሽኑ እኩል ቻንስ የለውም ማለት ነው። ከዛ ጀጅመንታል ሳምፕሊንግ ከሆነ ሰሌክት ሳምፕል ቤዝድ ኦን ሰም ክራይቴሪያ የሆነ ክራይቴሪያ ይወጣሉ። ያንን ክራይቴሪያ የሚያሟሉትን ሳምፕል እወስዳለሁ ማለት ነው። ከምኑ? ከፖፑሌሽኑ ላይ። ከዛ ስኖቦል ሳምፕሊንግ ስታርት ዊዝ ፊው ፓርቲሲፓንት ዘን አስክ ዘም ቱ ሪፈር አናዘር የማለት የተወሰኑ ፓርቲሲፓንቶችን ትመርጣላችሁ። ከዛ እነሱ ደግሞ ሌሎችን እንዲመርጡ የምታደርጉበት ሁኔታ ካለ ያ ማለት ምንም አይነት ሳምፕሊንግ ቴክኒክ ነው? ስኖቦል ሳምፕሊንግ ይሆናል ማለት ነው። እዚህ ጋር ጥያቄ አለ። A school has 100 students and the director required to select 10 students for a special training. How does the director can select 10 students using the following sampling ይላል። ጥያቄው ስኩል ሃዝ 100 የሆነ ትምህርት ቤት 100 ተማሪዎች አሉ
ኤንድ ዘ ዳይሬክተር ሪኳየርድ ቱ ሰሌክት 10 ስቱደንት 10 ተማሪዎችን እነዚህ ከመቶ ተማሪዎች ውስጥ መምረጥ ፈልጓል። ለምን? ለትሬኒንግ ወይም ለስልጠና ፈልጓቸዋል። አሁን ሲመርጥ በምን አይነት መልኩ ይምረጥ ነው? ሲምፕል ራንደም ሳምፕሊንግን ወይም ነን ራንደም ሳምፕሊንግን ተጠቅሞ በምን አይነት ሁኔታ መምረጥ ይችላል? ያ ማለት ሲምፕል ራንደም ሳምፕሊንግን ቢጠቀም እንዴት ሊመርጥ ይችላል? ሲስተማቲክ ራንደም ሳምፕሊንግን፣ ስትራቲፋይድ ሳምፕሊንግ ቴክኒክን፣ ክላስተር ሳምፕሊንግ ቴክኒክን፣ መልቲ ስቴጅ ሳምፕሊንግ ቴክኒክ እነኚህ ራንደም ሳምፕሊንግ ቴክኒክ ናቸው። ከዛ ነን ራንደም ሳምፕሊንግ ኮንቪኒየንስ ሳምፕሊንግ አለ፣ ጀጅመንታል ሳምፕሊንግ፣ ስኖውቦል ሳምፕሊንግ። በእነዚህ በሁሉም በእነዚህ አይነት ሁኔታ መምረጥ ቢፈልግ እንዴት ነው ሊመርጥ የሚችለው የሚለውን ሀሳቡን ነው የምንመልሰው ማለት ነው። ከዛ 100 ተማሪዎች አሉ ተብሏል። መምረጥ የተፈለገው ስንት ነው? 10 ተማሪ ነው። በሲምፕል ራንደም ሳምፕሊንግ ጊዜ ፕሪፔር 10 ስሊፕስ ኦፍ ፔፐር አይደንቲካል ኢን ሳይዝ ኤንድ ከለር 100 ቁርጥራጭ ወረቀቶችን እናዘጋጃለን። ከዛ በኋላ እያንዳንዳቸው ምን እናደርጋለን ማለት ነው? ቁጥር እንጽፍባቸዋለን። 100 ወረቀት አዘጋጀን። ከዛ ዜሮን 90 ወረቀት ላይ ምን እናደርጋለን? ዜሮ እናደርጋለን። 10 ነው መምረጥ የተፈለገው። ስለዚህ 100 ወረቀት አዘጋጃለሁ። 90 ላይ ዜሮ አደርጋለሁ። ከዛ 10 ላይ አንድ አደርጋለሁ። ከዛ እያንዳንዱ ተማሪ እየመጣ እንዲመርጥ ነው የማደርገው ማለት ነው። በዚህን ጊዜ ሁሉም ተመሳሳይ እድል ነው ያለው። ያ ማለት ለሆነ ሰው አድሎ አይፈጠርም እና ሁሉም የመመረጥ እድል ወይም ሳምፕል የመሆን እድል አለው ማለት ነው። ከዛ ምንድነው የማደርገው? 90 ወረቀት ዜሮ ይደረጋል። 10 ወረቀት ደግሞ አንዳንድ ይጻፍበታል። ስለዚህ እያንዳንዱ ተማሪ እየመጣ እንዲመርጥ ታደርጋላችሁ። ከዛ አንዳንድ የደረሳቸው ምን ይሆናሉ ማለት ነው? ሳምፕል ይሆናሉ ወይም ለስልጠናው ይመረጣሉ። በዚህ ሁኔታ የሚመርጥ ከሆነ ሲምፕል ራንደም ሳምፕሊንግ ቴክኒክ በዚህ አይነት ሁኔታ መምረጥ ይችላሉ ማለት ነው። ከዛ ሲስተማቲክ ራንደም ሳምፕሊንግ ከሆነ የምንመርጠው ፖፑሌሽናችን ሳይዛችን ስንት ነው? 100 ነው። ከዛ ሳምፕል ሳይዛችን ወይም መመረጥ የተፈለገው 10 ነው። ከዛ ኬ ወይም ኮንስታንት ያልናት 100 ሲካፈል 10 ነች ማለት ነው። ከዛ ከ1 እስከ 10 የሆነ ቁጥር መርጣለሁ ደስ ያለኝ። ከዛ ለምሳሌ 6ን መረጥኩ። ከዛ የመጀመሪያዋ ሳምፕል ከዛ እያንዳንዱን አሁን ለምሳሌ ከ1 እስከ 100 አስቀምጣቸዋለሁ ማለት ነው። ምናቸውን? ሊስታቸውን ወይም የተማሪዎቹን መዝገብ ስማቸውን እያንዳንዳቸውን ከ1 እስከ 100 ይጻፋል። ከዛ ራንደምሊ ኬ 10 አግኝቻለሁ። ከ1 እስከ ኬ ባለው መሰረት እኔ አንድን ራንደም ዝም ብዬ ደስ ያለኝን 6ን መረጥኩ። ከዛ 6ን ከመረጥኩ 10 እየደመርኩ መሄድ ነው ማለት ነው። ያ ማለት 6 16 10 ስደምር 16 ይሆናል። ሁለተኛው ሳምፕል፣ ሶስተኛው ሳምፕል አሁንም 10 ስደምር 26፣ አራተኛው 36፣ 46፣ 56 እያለ እስከ 96 ድረስ ትሄዳላችሁ። ስለዚህ ከ6 እስከ 96 ያለው በ10 ልዩነት ያቺ በኬ ልዩነት በዚህ ሁኔታ ትመርጣላችሁ ማለት ነው። ያ ማለት እነዚህ 16፣ 16፣ 26 ምናምን እያልን 36፣ 46፣ 56፣ 66፣ 76፣ 86፣ 96 እዛ ሊስቱ ውስጥ ያሉት እነዚህ ተማሪዎች እነዚህም ቁጥር ኦርደር ላይ ያሉት ምን ይሆናሉ ማለት ነው? ሳምፕል ሆነው ይመረጣሉ። በሲስተማቲክ ሳምፕሊንግ ቴክኒክ መሰረት ማለት ነው። ሌላው ስትራቲፋይድ ሳምፕሊንግ ቴክኒክ ነው። ስትራቲፋይድ ሳምፕሊንግ ቴክኒክ ላይ እንግዲህ እከፋፍላችኋለሁ የሆነ ክራይቴሪያ አወጣለሁ ማለት ነው። እና በእነዚያ መካከል በከፋፈልኳቸው መካከል ማለት ልዩነት ይኖራል ማለት ነው። ለምሳሌ በትምህርት ደረጃቸው ከፋፈልኳቸው። ያ ማለት 8ኛ ክፍል ብዬ ከፈልኳቸው። 8ኛን ክፍል የሆነ ቦታ ላይ ያረኳቸው። 9ኛን ክፍል 10፣ 11፣ 12 ብዬ በትምህርት ደረጃቸው ከፋፈልኳቸው ማለት ነው። እና 8ኛ ክፍል 30 ተማሪዎች አሉ። 9ኛ ክፍል 20፣ 10ኛ ክፍል 20፣ 11ኛ ክፍል 20፣ 12ኛ ክፍል 10 እነዚህ ተማሪዎች ቢሆኑ እንደ ምሳሌ ነው። ፖፑሌሽኑ ስንት ነው? 100። ስለዚህ 8ኛ ክፍል 30 ናቸዋል። ስለዚህ 30 ሲካፈል ለ100 30% ናቸው የፖፑሌሽኑን። እዚህም ጋር 20 ሲካፈል ለ100 20%። እንደዚህ እያልን 12ኛ ክፍል 10%፣ 11ኛ ክፍል 20፣ 10ኛ ክፍል 20 በፐርሰንት ስናስቀምጣቸው ከፖፑሌሽኑ ውስጥ ማለት ነው። ከዛ ሳምፕሉ ስንት ነው? 10 ነው አይደለ? ስለዚህ
የፖፕሌሽኑ 30% ስለሆነ እዚህም ጋር ሳምፕል መመርጠው ስንት ነው? 30%። ስለዚህ 0.3 ሲባዛ በ10 3 ተማሪ መርጣለሁ ማለት ነው። ከየት? ከ8ኛ ክፍል። እዚህም ጋር ከፖፕሌሽኑ 9ኛ ክፍሎች ወይም ከሌላው ከአጠቃላይ ስንት ፐርሰንት ናቸው? 20% ናቸው። ስለዚህ 20% መርጣለሁ ማለት ነው። ከምኑ? ከሳምፕሉ የ10ን 20% ማለት ነው። ስለዚህ 0.2 ሲባዛ በ10 2 ተማሪ ከ9ኛ ክፍል። ልክ እንደዚሁ እያደረኩ ይህም 20% ስለሆነ 0.2 ሲባዛ በ10 2 ተማሪ ከ10ኛ 2 ተማሪ እንደዚሁ ከ11ኛ ከዛ ይሄኛው 10% ነው 12ኛ ክፍሎች ፖፕሌሽኑ ላይ ያሉ። ስለዚህ 0.1 ሲባዛ በ10 አንድ ተማሪ ከ12ኛ ክፍል አንድ ተማሪ ይመረጣል ማለት ነው። በምን ጊዜ? በስትራቲፋይድ ሳምፕሊንግ ጊዜ። ምን ስትራቲፋይድ ሳምፕሊንግ? ፕሮፖርሽናል ስትራቲፋይድ ሳምፕሊንግ ከሆነ ማለት ነው። ከዛ 3 ተማሪ ከ8ኛ 2 ከ9 2 ከ10 2 ከ11 አንድ ተማሪ ከ12 በዚህ ሁኔታ እመርጣለሁ። ምን? ፕሮፖርሽናል ስትራቲፋይድ ሳምፕሊንግ ከሆነ ማለት ነው። ዲስፕሮፖርሽናል ስትራቲፋይድ ሳምፕሊንግ ከሆነ ከእያንዳንዱ ክላስ ምንድን ነው እኩል ነው የምመርጠው ማለት ነው። ከ12ኛን ክፍል 2 ከ11 2 ከ10 2 ከ9 2 ከ8ኛ ክፍል 2 ከእያንዳንዱ እኩል መጠን ያለው እመርጣለሁ ማለት ነው። ዲስፕሮፖርሽናል ሳምፕሊንግ ከሆነ ሰሌክት ቱ ስቱደንት ፍሮም ኢች ግሬድ ይሆናል ማለት ነው። ከዛ ሌላ ምን አለ? ቅድም ስታርተም ወይም ስትራታን ፎርም ሳደርግ የከፈልኳቸው በምንድን ነው? በኤዱኬሽን ሌቨል ወይም በግሬዳቸው በክፍል ደረጃቸው ነው የለየኋቸው። ያ ማለት 8ኛ ክፍል ወንድም ሴትም አለ 10ም 11ም እንደዚሁ በጾታ ሳይሆን በኤዱኬሽን ሌቨል ነው። እስኪ ለምሳሌ ቀይሬ እኔ ደግሞ ወይም ዳይሬክተሩ በምንም አይነት መምረጥ ፈለገ? በጾታቸው መከፋፈል ፈለገ ወይም ስትራታውን በጾታ መሰረት ቤዝድ አድርጎ መክፈል ፈለገና ስለዚህ ምን ይሆናል ማለት ነው? ስታርተም ዋን ሜል ስቱደንቶች ይኖረናል። 30ዎቹ ወንድ ናቸው። ስታርተም ቱ ወንድና ሴት ብሎ ነው መክፈል የፈለገው። ሁለት ከፈላቸው ማለት ነው። በምን? ጾታን መሰረት አድርጎ። ስለዚህ ስታርተም ዋን ምን ይሆናል? ሜል ግሩፕ ይሆናል። ስለዚህ 30 ወንዶች አሉ። ስታርተም ቱ ፊሜል ግሩፕ አለ 70 ናቸው። ስለዚህ ፖፕሌሽኑ ስንት ነው? 100 ነው አይደለ? ሜሎቹ 30 ናቸው። ስለዚህ ስንት ፐርሰንት ናቸው የፖፕሌሽኑ? 30%። ሳምፕል ስንት ነው እዚህ ጋር የምንመርጠው ማለት ነው? 30% ነው ማለት ነው። ሳምፕሉ ስንት ነው የሚፈልገው? 10። ስለዚህ 0.3 ሲባዛ በ10 3። ስለዚህ 3 ወንድ ይመረጣል ማለት ነው። እዚህ ጋር 70 ናቸው ያሉት ሴቶቹ። ስለዚህ 70% ናቸው የፖፕሌሽኑን የመቶውን። ከዛ ሳምፕሉም ስንት ይሆናል? 70% ይሆናል። ስለዚህ 70 ሲባዛ በ10 70% ኦፍ 10 0.7 ሲባዛ በ10 7። ስለዚህ በጾታ መሰረት አድርጌ በዚህ አይነቱ መልኩ መስራት ከፈለኩ 3 ወንድ ተማሪዎች 7 ሴት ተማሪዎችን እመርጣለሁ ማለት ነው። ከዛ ይህን በዚህ ሁኔታ የምመርጥ ከሆነ ፕሮፖርሽናል ሳምፕሊንግ ቴክኒክ ይሆናል ማለት ነው። ዲስፕሮፖርሽናል ሳምፕሊንግ ቴክኒክ ከሆነ ደግሞ ጾታን መሰረት አድርጌ 30 ወንድና 70 ሴት አድርጌ 2 ስትራታ ከፍያቸዋለሁ። ስለዚህ 5 ሴትና 5 ወንድ እመርጣለሁ ማለት ነው። ወንዶቹ ቁጥር ቢያንስም ዲስፕሮፖርሽናል ሳምፕሊንግ ከሆነ እኩል መጠን ያለው ከእያንዳንዱ ስትራታ እመርጣለሁ ማለት ነው። ስለዚህ 5 ወንድ 5 ሴት እመርጣለሁ ማለት ነው። በዚህ አይነት መልኩ መርጥ ከሆነ ስትራቲፋይድ ሳምፕሊንግን በዚህ መልኩ መስራት ይችላል። ከዛ ክላስተር ሳምፕሊንግ ዲቫይዝ ዘ ፖፑሌሽን ኢንቱ ሳብ ግሩፕስ ወይም ክላስተር በት ዜር ኢዝ ኖ ዲፈረንስ ቢትዊን ኢች ክላስተር። አሁን ተማሪዎቹን 10 ቦታ ነው የከፋፈልኳቸው ማለት ነው። ምንም ክራይቴሪያ የለኝም። አሁን ለምሳሌ እዚህ ክላስተር 1 ከ1 እስከ 10፣ ክላስተር 2 ከ11 እስከ 20 እያንዳንዱ ከ31 እስከ 40 እያለ ከ91 እስከ 100 ክላስተር 10 ማለት ነው። ከ90 እስከ 100 ድረስ በክላስተር ከፈልኳቸው። እዚህ ክላስተር 1 ውስጥ የ8ኛ ክፍል ተማሪ ይኖራል፣ የ9ኛ ክፍል ተማሪ ይኖራል። ምንም ክራይቴሪያ የለኝም። ዝም ብዬ ራንደምሊ ነው እንትን ያልኳቸውና ጾታም ወንድም ሴትም ይኖራል እያንዳንዱ ውስጥ ማለት ነው። ክላስተር 1 እና ክላስተር 2 የሚለያዩበት ሁሉም ክላስተሮች የሚለያዩበት ሁኔታ የለም። እንዲሁ ራንደምሊ ብቻ ከፋፈልኳቸው 10 ክላስተር። ከዛ ራንደምሊ ሰሌክት 1 ክላስተር ፍሮም 10 ክላስተር
ሌት ሳይ ክለስተር ፎር ለምሳሌ ክለስተር ፎር 10 ክለስተር ከፍያቸዋለሁ። ለምሳሌ ራንደምሊ ደስ ያለኝ ክለስተር ፎርን መረጥኩት። ስለዚህ እነዚህ ክለስተር ፎር ውስጥ ያሉት ከ31 እስከ 40 ያሉት ማለት ነው ሊስታቸው ውስጥ እነሱ ያሉት ምን ይሆናሉ ማለት ነው? ሳምፕል ሆነው ይመረጣሉ ማለት ነው። ሳምፕል ሆነው ይመረጣሉ። ከ31 32 አንዱን ክለስተር ሙሉ መረጥኩት። አሁን 10ሩን ተማሪዎች ክለስተር ፎር ላይ ያሉት ይመረጣሉ፣ ሌሎቹ አይመረጡም። በዚህ ሁኔታ መርጥ ከሆነ ክለስተር ሳምፕሊንግ በዚህ መልኩ እጠቀማለሁ ማለት ነው። መልቲ ስቴጅ ሳምፕሊንግ ከሆነ ኢት ኢዝ ሲሚላር ቱ ክለስተር ሳምፕሊንግ በት ኢት ኢዝ ስፔሻል ታይፕ ኦፍ ክለስተር ሳምፕሊንግ። መልቲ ስቴጅ ማለት ብዙ ጊዜ ብዙ ክለስተሮችን አፕላይ ማድረግ ማለት ነው። ለምሳሌ ቅድም ክለስተር ሳምፕሊንግ ላይ ለምሳሌ ክለስተር ፎር መረጥኩታል። እዚህ ክለስተር ፎር ውስጥ ያሉት ሙሉ ይመረጣሉ ሳምፕል ሆነው ከ31 እስከ 40 ያሉት ሳምፕል ይሆናሉ 10ሩ ተማሪዎች ማለት ነው። ራንደምሊ አንዱን ክለስተር መርጣለሁ፣ ከዛ ያ ሳምፕል ይሆናል። ነገር ግን መልቲ ስቴጅ ክለስተር ሳምፕሊንግ ከሆነ ብዙ ክለስተሮችን እመርጣለሁ ማለት ነው። የተወሰኑ ሙሉውን ሳይሆን የተወሰኑ። ለምሳሌ ክለስተር ስሪን መረጥኩ፣ ራንደምሊ ክለስተር ስሪን መረጥኩት። ከዛ ሌላ ምን እመርጣለሁ? ክለስተርቱን መረጥኩት። አሁንም ክለስተርቱን መረጥኩት። ከዛ ክለስተር ፋይፍን መረጥኩት። ክለስተር ናይንን መረጥኩት። ስለዚህ አሁን ከክለስተሮች ውስጥ የቱን የመረጥኩት? ክለስተር ቱ፣ ክለስተር ፋይፍ እና ክለስተር ናይን እመርጣለሁ። ሶስቱን ክለስተሮች መረጥኩት። ያ ማለት መልቲፕል ክለስተሮችን መረጥኩ ማለት ነው። ከዛ ክለስተር ቱ ማለት ከ11 እስከ 20 ያለው ነው። ክለስተር ፋይፍ ማለት ከ41 እስከ 50 ያለው ነው። ከ41 እስከ 50። ክለስተር ናይን ማለት ከ81 እስከ 90 ያለው ነው። ስለዚህ ከክለስተር ዋን ራንደምሊ ሰሌክት 3 ስቱደንት፣ ከዚህኛውም 3 ተማሪዎች፣ ከዚህኛውም 3 9 ሆኑ። ስለዚህ ደስ ያለኝን ከአንደኛው ክለስተር ደግሞ ወይም ሌላኛ ክለስተር መርጬ ክለስተር 7 ማለት እችላለሁ። ከሱ ደግሞ አንድ ተማሪም ልመርጥ እችላለሁ። ወይም ከአንደኛው 4 ከሌላው 3 አድርጌ እመርጣለሁ ማለት ነው። ስለዚህ ከክለስተር ቱ 3 ተማሪ መረጥኩ። ከክለስተር 5 3፣ ከክለስተር 9 4 መረጥኩ። ከዛ አጠቃላይ ስንት ተማሪ መረጥኩ ማለት ነው? 10 ተማሪዎችን መረጥኩ። ከዛ ራንደምሊ ነው የምመርጠው። ክለስተር ቱ ላይ ለምሳሌ ከ11 እስከ ስንት ነው? እስከ 20 ነው አይደለ? ራንደምሊ እመርጣለሁ። ለምሳሌ 11ን፣ 14ን፣ 19ን መረጥኳቸው። በቁጥር የተሳቡ እያንዳንዳቸው ከ1 እስከ 100 ቁጥር ስለተሰጡ 11ኛ፣ 14 እና 19 ያሉትን ከክለስተር ውስጥ መረጥኩ። ከክለስተር 5 ላይ ደግሞ 42፣ ክለስተር 5 ከ41 እስከ 50 ነው አይደለ? 42ን፣ 45ን፣ 47ን ወይም ሌላም ሊሆን ይችላል። ብቻ ራንደምሊ ዝም ብዬ ደስ ያለኝ እነዚህን ሶስቱን መረጥኩ። ከክለስተር ናይንም እንደዚሁ በዚህ ሁኔታ መልቲፕል ክለስተሮችን ከነሱ ውስጥ የምናካትት ከሆነ መልቲ ስቴጅ ክለስተር ሳምፕሊንግ ይሆናል ማለት ነው። ኮንቪኒየንስ ሳምፕሊንግ እንግዲህ ነን ራንደም ነው። ለምሳሌ በምን አይነት ሁኔታ ልመርጥ እችላለሁ? ሰሌክት 10 ሳምፕል ሁ አር ኢዚየስት ቱ ሪች። ለምሳሌ ሰሌክት ዘ ፈርስት 10 ስቱደንትስ ሁ አራይቭ ኢን ዘ ስኩል። ለምሳሌ ጠዋት ላይ ቢሆን የፈለኩት ያንን ልመርጥ የፈለኩት ቀድሞ የመጡ ልጆች አሉ እና መምረጥ የምችለው እና ለእኔ የሚመቸኝ የት ነው ማለት ነው? በአካባቢ ያሉት ወይም እነሱን መምረጥ የምችልበት ቀላል ምቹ ሁኔታ የሚፈጥርልኝ ከሆነ ቀድሞ የመጡትና ላገኛቸው የሚችሉትን እነሱ 10ሩን ተማሪዎች ቀድሞ የመጡት ክላስን እነሱን ልመርጥ እችላለሁ ማለት ነው። ከዛ ሌላ ደግሞ ምን ሊኖር ይችላል? ስልካቸው የሚኖረኝ ተማሪዎች ካሉ 10 ተማሪዎች ቢኖሩ፣ ስለዚህ ስልካቸው ያለኝ የሌሎቹ የለኝም። ስለዚህ ስልካቸው ያሉኝ የእነሱን እደውላቸዋለሁ፣ እነሱ ለትሬኒንግ እንዲሳተፉ አደርጋለሁ ማለት ነው። ምክንያቱም ኢዚየስት ቱ ሪች ነው ወይም ኮንቪኒየንት ለእኔ የሚመቸኝና እነዛን ላገኝበት የምችለው ሁኔታ ቀለል የሚልልኝ ከሆነ እሱን የምጠቀም ከሆነ ኮንቪኒየንስ ሳምፕሊንግ ይሆናል። እንግዲህ ይህንን ሜተድ ከተጠቀሙ እነዚያ ሁሉም ተማሪዎች ምን የላቸው ማለት ነው? እኩል ቻንስ የላቸውም። ነን ራንደም ሳምፕሊንግ የተባለው ለዛ ነው። እና እያንዳንዱ ፖፑሌሽን አባል ወይም ሜምበሩ እኩል ቻንስ የለውም። ምክንያቱም ስልኬን ያላቸውን ብቻ እደውላቸዋለሁ፣ ሌሎቹ እኩል ቻንስ የላቸውም ማለት ነው የመመረጥ እና እንደዚህ አይነት ነገሮች ይኖራሉ። እና ጀጅመንታል ሳምፕሊንግ የሚባለው ይህም ነን ራንደም ሳምፕሊንግ ነው።
ክራይቴሪያ አወጣለሁ እና ለመምረጥ ማለት ነው። እና ያንን ክራይቴሪያ የሚያሟሉትን እመርጣለሁ ማለት ነው። ሰሌክት ዘፍ አይ ሚን ላይክ አክቲቭ ፓርቲሲፔሽን ኢን ስኩል አክቲቪቲ ፕሪቪየስ ሊደርሽፕ ሮል እንደዚህ አይነት ነገር ያላቸውን ኤግዛምፕል ስቱደንት ፕሬዚዳንት፣ ክላስ ሞኒተር፣ ካፒቲን ኦፍ ፉትቦል የሆነ ብቻ የሆነ ነገር ክራይቴሪያ አውጥቼ ያንን ወይም ጎበዝ የሆኑ ተማሪዎች ከአንድ እስከ 3 ይወጡ ምናምን ብዬ የራሴን ክራይቴሪያ አውጥቼ በዛ መልኩ የምመርጥ ከሆነ ግን ምን ይሆናል ማለት ነው? ጀጅመንታል ይሆናል ማለት ነው። እና ያን ክራይቴሪያ የሚያሟሉ ይመረጣሉ። ለምሳሌ አስር አቤል የሚባል አለ። አቤል ምንድነው መረጥኩት? ምንድነው ሬጉላር ቮለንቲር ስኩል አክቲቪቲ በትምህርት ቤት ውስጥ ንቁ አክቲቪቲ የሚያደርግ ልጅ ነው ወይም ተሳትፎ የሚያደርግ ልጅ ነው ብዬ አቤል መረቁት። ስለዚህ ሌሎቹ አክቲቭ ላይ የማይሳተፉ እኩል ቻንስ የላቸውም ማለት ነው። ምክንያቱም የመመረጥ እኔ አክቲቪቲዎቹን አይቼ መረቁ ማለት ነው። ከዛ መስከረም የምትባላለች ከዛ የክላስ ሞኒተር ነች እና እሷ ተመረጠች። ሌላ ደግሞ አስረኛው ላይ እንደዚሁ በዚህ መልኩ ብዙ ተማሪዎችን ትመርጣላችሁ ማለት ነው። በለጠ የሚባል ሊደር ኦፍ ስኩል ድራማ ፕሮዳክሽን የትምህርት ቤቱ ድራማ መሪ ነው እና ስለዚህ እሱም ደግሞ በዚሁ መልኩ እንደዚህ አይነት ነገሮችን መስፈርቶችን አውጥታችሁ የምትመርጡ ከሆነ ጀጅመንታል ሳምፕሊንግ ይሆናል ማለት ነው። ያንን መስፈርቱን ሁሉም የማሟላት እድል ስለሌላቸው ለምሳሌ የክላስ ሪፕሬዘንታቲቭ የሆኑትን የምትመርጡ ከሆነ ክራይቴሪያችሁ ያ ከሆነ ሌሎቹ ክላስ ሪፕሬዘንታቲቭ ያልሆኑት የመመረጥ እድላቸው እኩል አይደለም ማለት ነው። ስለዚህ ነን ራንደም የሚባለው እና በዘፈቀደ ያልሆነው ወይም ቢያዝ ያለው አድሎ ይኖረዋል የሚባለው ምንድነው? በዚህ ሁኔታ ነው ማለት ነው። ይሄ ለጀጅመንታል ምንድነው? ነን ራንደም ሳምፕሊንግ ስለሆነ ከዛ ስኖቦል ሳምፕሊንግ የሚባለው ለምሳሌ እኔ ሁለት ተማሪዎችን ላውቅ እችላለሁ። ማናማ የሚባሉ ሁለት ፓርቲሲፓንቶች አሉ። ለምሳሌ መቅደስ እና አቡሽ የሚባሉ አሉ። እኔ የማውቃቸው እነሱን ነው። ከዛ እኔ እነሱ ሌሎች ተማሪዎችን እንዲመርጡ ነው ሪፈር ማድረጋቸው ማለት ነው። ስለዚህ መሰረት የምትባለው ቃል ኪዳንና ሳምራዊት መረጠች። አቡሽ የሚባለው ጌታቸውና ሰርካለም የሚባሉትን ሁለት ተማሪዎች መረጡ። እነሱ እኔ ሁለቱ የመረጥኳቸው አሉ። እነሱ ደግሞ እያንዳንዳቸው ሁለት መርጠውልኛል። አጠቃላይ ስንት ሆኑ? 6 ሆኑ ማለት ነው። ከዛ እነዚህ ደግሞ እነዚህ የተመረጡት እነዚህ አራቱ ይቺ ቃል ኪዳን ሌላ ይችኛዋም ሌላ አንድ ይችኛዋም ሌላ አንድ ይችኛዋም ሌላ አንድ እነዚህ ሪፈር እንዲያደርጉ መጠየቅ እና ስለዚህ በዚህ ሁኔታ እነዚህ እያንዳንዳቸው አንዳንድ ሲመርጡ እነዚህ ሁለት አሉ። እነዚህ መሰረትና አቡሽ እያንዳንዳቸው ሪፈር ያደረጉት እነዚህ 4 አሉ 6 ሆነዋል። እነዚህ ደግሞ የተመረጡት ራሳቸው አንዳንድ ሲሉ 10 ይሆናሉ። በዚህ ሁኔታ እርስ በርሳቸው የሚመራረጡ ከሆነ እናንተ በተወሰነ ሳምፕል ተነሳችሁ ሌሎቹ እርስ በርሳቸው እንዲመራረጡ የምታደርጉበት ሁኔታ ካለ ስኖቦል ሳምፕሊንግ ይባላል እና ይሄም ነን ራንደም ሳምፕሊንግ ነው። ሳምፕሊንግ ቴክኒክ ላይ በዚህ እንጨርሳለን። ሌላው ካልኩሌሽን ያለው ካልኩሌሽን ሌላ ቪዲዮ አዘጋጃለሁ። ቻው፣ ሰላም ሆኑ።